ሰላም ዛሬ ደግሞ የኔን ሽሮ እናያለን ማለት ነው። ዝጋሽ ሽንኩርት ነበር የቆረጠው ቲማቲሜን ኋላ ያፈላውና ገለባውን ለመላጥ ማለት ነው። እዚህ ጋር ከቻቸፍኩኝ እዚህ ጋር ምን አለ ነጭ ሽንኩርት ጥቁር ቅመም የራሴ ያዘጋጁት ቲማቲምና ሽሮ አለ ዘይት አለ። ከዛ ሽንኩርቴን ጣድኩኝ ማለት ነው። ሳቴን ለኮስኩ። ከዛ ሽንኩርቱን በደንብ የሽንኩርቱ ውሃ እስኪመጥ ድረስ ሽንኩርቱን እንደዚህ እናቁላላለን ማለት ነው። ያማሰልን በወላፈኑ ብስል እንዲል ማለት ነው። ከደን ያደረግን እዚህ ጋር ያው እንደምታውቁት ዘይቱን ነው የምጠቀመው እኔ ዘይት ስለታውኝ ምግብ ዘይት ትቻለሁኝና ዘይቱን ነው የምጠቀመው። ከዛ እንትኑን ሽንኩርትና ዘይቱን በደንብ እናቁላለዋለን ማለት ነው። ይሄን ምን ማለት ነው? ሽሮ ለመስራት ማለት ነው። የተጋቢ ነው ለመስራት እኔ እንደዚህ ነው የምሰራው። ሁላችንም ሙያ የተለያየ አይደል? እዚህ ጋር ነጭ ሽንኩርት ጨመርኩኝ በደንብ ሽንኩርቱን ከዘይቱ ጋር ካቁላላው በኋላ ነጭ ሽንኩርት ጨመርኩኝ። እዚህ ጋር በደንብ ክድን ያደረኩኝ እየከፈትኩኝ በወላፈኑ እንዲበስል እንደዛ ያደረኩኝ ነው ማለት ነው። እዚህ ጋር ቲማቲም ያዘጋጁት ነበረ። ቲማቲሙን አስገባው። ይሄ ተጋቢ ነው ለመስራት ነው ይሄ ሁሉ ነገር ማለት ነው። እንደዚህ ካልሆነ ነው አይጥመኝም። ፉል አይጥመኝም። ከዛ ቲማቲሙን በደንብ አቁላላሁት ከሽንኩርቱ ጋር ከዘይቱ ጋር ማለት ነው። ክድን ያደረኩኝ ያው ቪዲዮ ይፈጥናል። ሙሉ ቪዲዮን የምሰራበት አልቀረስኩም ምክንያቱም ስለሚረዝም ማለት ነው። እዚህ ጋር ቅመሜን ጨመርኩኝ በደንብ አንድ ላይ ቅመም ትንሽ የማድረግ ትችላላችሁ እንደምትወዱት ማለት እንደመጠናችሁ ማንኛውንም ነገር እንደመጠናችሁ ነው። እኔ ክሽን ያለች የጎናዲ ወጥ ነው የምሰራው ማለት ነው። እዚህ ጋር በደንብ ክድን ያደረኩኝ እንደገና እየከፈትኩ ምናምን በደንብ አቁላላሁት ማለት ነው። ሽንኩርቱን ነጭ ሽንኩርቱን ቲማቲሙን ማለት ነው በዘይት በደንብ መጠበስ አለበት ለእንትኑ ፍጥጥ እንዳይል ማለት ነው። በደንብ ፍጥጥ እንዳይል ማለት ነው። ለሽሮ በደንብ እንደዚህ ክድን ያደረኩኝ እንደገና እየከፈትኩ ክድን ያደረኩኝ በወላፈኑ እንዲበስል አበሰልኩትኝ። ከዛ ሽሮን ጀምራለሁ። ውሃ ምንም አልጨምርም ማለት ነው። ውሃ አልጨመርኩም እስካሁን ማለት ነው። ሽሮዬን ደግሞ እንደዚህ ጨመርኩኝ በዘይቱ በሽንኩርቱ በቲማቲሙ በደንብ እሽት አደርገዋለሁ ማለት ነው። እየከፈትኩ ነው እሽት ማደርገው ማለት ነው። ይሄው እዚህ ጋር እየከፈትኩ ነው ማለት ነው። በወላፈኑ በስል ሲልልኝ እንደገና እየከፈትኩ አማስላለሁ ማለት ነው። በደንብ መታሸት አለበት ማለት ነው ሽሮ። ያው የሁላችንም ሙያ የተለያየ አይደል? እኔ ሙያ እንደዚህ ሆኖ ነው ደስ የሚለኝ የምወደው ማለት ነው። ሽሮ በደንብ ሰዓት ይወዳል። እዚህ ጋር ያው ክድን ክፍት ያደረኩኝ በደንብ እሽት አድርገዋለሁ ማለት ነው። እንደምታዩት ማለት ነው። አያችሁ ክድን ክፍት ያደረኩኝ በወላፈኑ ብስል እንዲልልኝ ማለት ነው። ሽሮ እንደዚህ በደንብ አበስለዋለሁኝ እሽት አደርጋለሁኝ እንዲጣፍጥ ማለት ነው። ጣሙ በደንብ እንትን እንዲለው ማለት ነው። ጣም እንዲኖረው እና የሁላችንም የሽሮ አሰራር ሙያችን ይለያያል አይደለ? ብዙ አይነት የሽሮ አሰራር አለ፣ ግን እኔ እንደዚህ ነው የምወደውና የፈላው ነበረኛ ያዘጋጀሁት ጠብ ያደረኩኝ በደንብ አሸዋለሁ ማለት ነው። ጠብ ያደረኩኝ በደንብ አማስለዋለሁኝ በደንብ እንዲቁላላ ማለት ነው። ሽሮ ካንቱን ጋር ማለት ነው። ውሃ ጠብ ክድን ያደረኩኝ በደንብ አመስለዋለሁ ማለት ነው። ከዛ ያማሰልኩኝ ምናምን ማለት ነው። ውሃ ጨምርበታለሁ። አሁንም ጨመርኩኝ እዚህ ጋር ውሃ በደንብ እንትን እንደሌለኝ በአንዴ ግጥም አይደረግም። ቃስ ያላችሁ ያዋሃዳችሁ እየበሰለ ምናምን ነው ጠብ ማድረግ ማለት ነው። ጠብ ያደርጋችሁ የሞቀ ውሃ ይፈላው እዚህ ጋር ይሄው በደንብ አዋሃድኩት ማለት ተዋሃደ ማለት ነው። የሚበቃኝን ውሃ ጨመርኩ ማለት ነው። እዚህ ጋር ይሄው እየበሰለች ነው። ክድና አድርገው እየተንተከተከ ነው። ሰዓቱን ግን ቅንስ ማድረግ አለባችሁ ምክንያቱም ጫስ እንዳይልባችሁ ምናምን ጣዕሙ እንትን እንዳይልባችሁ ሰዓቱን ቅንስ አድርጋችሁ ማለት ነው። እዚህ ጋር ያው እንደምታዩት ገና ነው ግን አልበሰለም። ክድን ክፍት ያደረኩትኝ ነው እያማሰልኩ እየከደንኩ ምናምን ነው ማለት ነው። በደንብ ሽሮ እሳት ይወዳልና በደንብ እሳት መምታት አለበት። እዚህ ጋር ደግሞ ሴትዬ ከጎኔ እየሰራች ነው። ሾርባ አለች ሰው ፊት ነው እየሰራው የነበረው ማለት ነው። እና እንደዚህ እንደምታዩት ሲያምር የምር ሲያምር የራሴን ሙያ ላዳንቅ አይደል? እና እንደዚህ በደንብ አሸዋለሁ ማለት ነው። ሰዓት ይፈጃል በነገራችን ላይ ሽሮ ሁሉ ምናምን ሽሮ ከቀላል ፋፋ ምናምን ይባላል፣ ግን በደንብ መብሰል አለባት። ካልበሰለች ሽሮ አጣፍጥም እንዴ። ስለዚህ እኔ አልወድም ውሃ ድርግ አድርጎ በውሃ ብቻ ፉል ምናምን ማድረግ አልወድም እንደዛ። እና እኔ የምወደው እንደዚህ ነው። እንደምታዩት ክድን እያደረኩኝ እየከፈትኩኝ በደንብ አበሰልኳት ማለት ነው። ሽሮያውን እያማረባት ነው። እና የኔ ሽሮ አሰራር እንደዚህ ነው። ብዙ አይነት የሽሮ አሰራር አለ፣ ግን እኔ እንደዚህ ነው የምሰራው። የሚጠመኝም እንደዚህ ነው። በውሃም ብቻ ይሰራል፣ ግን
ያክል አይደለም። እዚህ ጋር እኔ ቃሪያ ከተፍኩት ነበረኝ ጨመርኩትኝ። ቃሪያ ብስል ሲል ደስ አይለኝም ከወጡ ጋር ማለት ነው። አብሮ ማብሰል ምናምን ደስ አይለኝ። ጥሬው ነው ደስ የሚለኝ። በቃ አደረኩኝ። ብዙ እንትን አላቆየሁትኝም። ወደዛው ያጠፋሁት ሰዓቱን። ቃሪያ ሲበስል በደንብ ብስል ሲል ደስ አይለኝም። እና እዚህ ጋር እንጀራዬን አመጣው። ሰላጣም ከችፌ ነበረ ምናምን ነበረኝ አደረኩኝ። ወይ የብር በቃ አሁን ዶሮ ወጥ ያስንቃል ብል ማጋነን ነው የሚሆነው። ጥርስቅ አድርጌ በሏት ነው የምላችሁ። ጣፍጦኝ የምር በጣም ነው የሚጣፍጠው። ሞክሩት ማለት ነው። የምር እንደዚህ ስሩት።